ሌላው ጎንደርን ጎንደር ያደረጋት በአራተኝነት ደረጃ የጥምቀት በዓል። የጥምቀት በዓል ደግሞ ከሌላው ሀገር ከሚከበረው የጥምቀት በዓል የተለየ ጎንደር ላይ እንዲደርግ የሚያደርገው ታቦቱ የሚወርድበት የታቦት ማደሪያው ስፍራ ነው። እሱ ደግሞ ባህረ ጥምቀቱ የታቦት ማደሪያ ስፍራው ከሌላው የኢትዮጵያ ክፍል የሚለየው ቀደምት በአፄ ፋሲለደስ ዘመነ መንግስት ለራሱ ቅጥር ግቢ ከቀሃ ወንዝ ጋር ተያይዞ የራሱን ቅጥር ግቢ ስለተሰራለት። ስለዚህ ከከተማው ያሉ ታቦታት ረጅም ጉዞ አድርገው ነው እዚህ ቅጥር ግቢ ውስጥ የሚመጡት። ስለዚህ ቦታቸው ራሱ ቤተክርስቲያን ያሉበት ቦታና ታቦቱ ማደሪያ ያለበት ስፍራ ረጅም መሆኑ ቋሚ የማይለዋወጥ የተገነባ መዋኛ ገንዳ ያለው የታቦት ማደሪያ ስፍራ ያለው ሰፊ ብዙ ምዕመናንን በሚሊዮን የሚቆጠር ምዕመናንን ማቀፍ የሚችል የተገነባለት ቦታ ስፍራ በመኖሩ ነው። እሱ ራሱ አንዱ ቅርስ ነው። ስለዚህ ያ ስፍራ በመኖሩ ጎንደርን ጥምቀት የተለየ እንዲያደረገው አደረገ። ስለዚህ ጥምቀት ከጎንደር ጋር እንዲያያዝ ሆነ። ለዚህ ነው ሰሞኑን ሁሉም ሰው ጥምቀትን በጎንደር በቃ ደስተኛ ሆኖ የሄደው። ስለዚህ ያ ስፍራ ደግሞ በነገስታት በንጉሳውያን በአፄ ፋሲለደስ የተገነባ። ስለዚህ ጎንደር ያሰኛት አንደኛው ጥምቀት ነው። ጥምቀትን በጎንደር ነው። ስለዚህ ጥምቀት በመጣ ቁጥር ከጎንደር ጋር የሚያያዘው አንደኛው ትልቁ እንትን ጥምቀት በዓል ስለሆነ ይሄ ደግሞ የነገስታት የስራ ውጤት ነው። ታቦት ማደሪያው